እሺ ትሄዳለህ፣ ግን አንዴ አዳምጠኝ። ሉልን ታገኘዋለህ። እሺ ከዛ በኋላ ማግኘት ባለብህ ሰዓትም በሙሉ ከፈለክ ቀን ሙሉ ማግኘት ትችላለህ። ግን እኔን ቅድሚያ እንዳዳምጠኝ። አውርታይ ባልሽን ሰብሰብ ታደርጊያለሽ አታደርጊ? እስቲ አዩጣለ ለመጨረሻ አይ አለ ሰብሰብ አድርጊው። በቃ ሄርሜላ እኔ ባልሽን ሰብሰብ አድርጊው። ማንዲ አብርሃም ወደ ሚስትህ ሂድ። በቃ ኧረ አብርሃም ተው አብርሃም። ምን እንደዚህ ሰው ልብ እየፈቀድክላት ነው? ሩታ እኮ ነው ንገራት እንጂ እንደዚህ በእናትህ። እሺ ማን ነኝ እኔ? ሩታ መሆኗን አልዘነጋሁትም፣ ግን ካንተ ጋር ያለ ነገር እንደጨረሰች ነው እኮ የማውቀው አይደል እንዴ? አንቺ ሄርሜላ ሚሊዮን ነሽ እየሞከርክ ነው ያለኸው። ኤፍሬምና ሩታ ሄርሜላ ስትመጣ እንደማትፈልጋት ንገራት። እሺ ለምን ታዲያ አትፈልገኝም አንተ? ምን ብለውኝ ነበር? ይሄ ነው አትፈልጊው። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ አሉኝ። በጣም ጠፍቻለሁ አለውኝ። ምን ነው በሩታና በአብርሃም ቪዲዮ ካልሰራው ቪዲዮ ላይ ካታረጉልኝ እንዴ? በጣም ነው ያዘንኩት። አይ አም ሶሪ፣ ይቅርታ፣ ችግር የለውም። እኔ ምንሽ ሄርሜላ እኔ ምንሽ፣ አንቺ ግን እናትና አባት አለሽ? እናትና አባት አለሽ? የወለደችሽ እናት እንዴት ተዋረደች? አንቺን የወለደች እናት፣ አንቺን የወለደ አባት እንዴት ተዋረደ? እኔ እናት ምን ነው የዚህን ያክል የሴትነት ክብርሽን ጥለሽ ተንጠልጥለሽ ስናይሽ ሁላ እኛ በዝሙት እንደመጣሽ ነው ያየነሽ። ያሁኑ ደግሞ የዛሬው ደግሞ ባሰብሽ። የኔ እናት አንቺን ግን እናትና አባት ወልዶሻል፣ አሳድጎሻል፣ ቤተሰብ አላችሁ፣ አንቺና ወንድምሽ ቤተሰብ አላችሁ። የዚህን ያክል ሚዲያ ላይ መጥተሽ መቆሸሽ፣ ሴት ልጅን ማዋረድ ማለት ምን ማለት ነው? ምን ማለት ነው? ሄርሜላ አንቺ እኮ መጀመሪያ አመጣጥሽ እኮ አድናቂ መስለሽ ነው። አደንቃለሁ 400 ኬላ ያላገባሽ 400 ያን 400 ኬ ስንት ዋጋ ተከፍሎ የመጣበት እንደሆነ በቀላሉ አስበሽው 400 ኬን አከብራለሁ ብለሽ መጣሽ። አቤል ሩታና አብርሃም ላይ በጣም ስለሚመቃኝ ስለሚቀና በእድሜ ከነሱ እኩል ነው እሱ እነሱ የደረሱበትን ስላልደረሰ እነሱ የሚያደርጉትን እነሱ የሚለብሱትን እነሱ የሚይዙትን ብራንድ ስላልተጠቀመ በቅናት ጭሶ በቅናት አብዶ አንቺን ጅራሪ አምጥቶ ከሱ ጋር አገናኝቶ የዚህን ያክል ለሴት ልጅ ክብር የሌለሽ፣ ለራስሽ ክብር የሌለሽ፣ ወልዳ እስካሁን ላደረሰችሽ ለእናትና አባትሽ ክብር የሌለሽ አንቺ ዝሙተኛ! እንዴት ነው ግን? ማን ነው ግን ይሰራሽ? ቤት መሰረቱን ይመስላል። እናትና አባትሽ እንደዚህ አይነት ብልግና አጸያፊ ነገር ባያደርጉ አንቺ ነገር ትቃወሚ ነበር። ተሰምቶም ታይቶ ማይደረግ ነገር ነው። እኛ ሚዲያ ላይ እያየን ያለ ነው፣ በእናንተ ማለት ነው። ተሰምቶም ታይቶ ማይታወቅ ሰው በድብቅ ሊያደርግ ይችላል። በድብቅ ጥፋት ሊያጠፋ ይችላል። በድብቅ ስሜቱን ከያልሆነ ቦታ ሊያደርግ ይችላል። አንቺ ግን በአደባባይ መዋረድ፣ እንደ አንድ ሴት ልጅ እንደ አንድ ኢትዮጵያዊ ተዋርደናል በሄርሜላ። ምን አይነት ባለጌ ነው ያሳደግሽ እናቴ? ምን አይነት ባለጌ! ካየንሽ ጀምሮ አንቺ ነሽ እንጂ ልጥፍ ያልሽው እንደ ማስቲካ ልብስን ከያዘ ወይ ያ ልብስ የመልቀቅ ፍላጎት ካለው ይለቃል እንጂ ማይለቅ ልብስ አለ? እንደዛ ነው የሚሽበት። አሚር ሆንሽበት። ምን ነው 140 ሚሊዮን ህዝብ ለአንቺ የሚሆን አንድ ወንድ ጠፋ? አንቺን የሚያስተዳድር የአንቺን ጉድጓድ የሚቆፍር የአንቺን ነገር የማሟላ ጠፋ? የዚህን ያክል ረክሰሽ ወላጅ እናትና አባትሽን አሰድበሽ የሴት ልጅን ክብር አዋርደሽ ጠፍቶ ነው ደግሞ ማለት ነው። ሉሌን ታይዋለሽ በእንዳንቺ አይነት እንትን ልክ የሌለው ባለጌ ይሄ ነፃነሽ ትጠሪያለሽ? አታፍሪ? ምን ይማራል እሱ? ቤት መሰረቱ ነው የሚመስለው። መሰረቱ ካማረ ቤቱ ለዘላለም ሊኖር ይችላል። አንቺ ያሳደገሽን የመሰልሽው የወለደሽን የመሰልሽው ከአካባቢያችሁ የሚመጣው ማህበረሰብ እንደዚህ አይነት ጥፋት እንደመጣ ከሰው ባል ጋር ማቅጠሽ ራስሽን እንደ ጻድቅ እሷ እንደ ኩነኔ ስታይ አይከብድሽም? አንቺ ጥሩ አሳቢ፣ በጣም ለአንተ ማስብልህ በጣም ብዙ ምንም አላረግሽለትም። ይህን ዩቱብ ያሳደገችው ሩታ ቤተሰቧንና እሷን አዋርዳ ነው እንጂ አንቺ ምትሻል አደገም።
ይሄው አመት ሙሉ 100K ሊገባ ቃል አመት ሙሉ ካቋሙ አወረድሽው፣ ልጁን አፈዘሽው። ምንድነው ያንቺ እንትን የተለየ ነው እንዴ? ኧረ በጌታ በኢየሱስ ስም ምን አይነት ሰው ነሽ? ምን አይነት ወላጅ ነው ያሳደገሽ? ግን ምን አይነት ቤተሰብ ነው ያሳደገሽ? እኔ እኮ ደግሞ ማለት ነው እሷን ተከትላችሁ መታብዱ ሴቶች፣ አዎ በጣም ሽበት አወጣችኋል፣ እድሜያችሁ ሄዷል፣ የሚፈልጋችሁ ሰው የለም። እንደ ሄርሜላ ነው ላይፋችሁ። ካገኛችሁት ሰው ጋር ነው የምትተኙት። ኢጃዛ ብላችሁ ስራ አትሰሩም። ቲክቶክ ላይ ናችሁ እሷን የምትደግፉት። ሩታን ባገኛት ገላት ነበር ትያለሽ። አንዷ ደግሞ አለሽ። ቆሻሻዎች ቆሻሻ ናችሁ። ባይገባስ ህይወት ባይኖርስ እንደዚህ አይነት ላይፍ። አንቺ እኮ አሁን ጊዜው ተራራቀ እንጂ በአደባባይ እኮ የምትወቀሪ ሰው ነሽ። በአደባባይ ዝሙትን፣ በአደባባይ የሰው ባልን የኔ ካልሆነ የራስሽን ድክመት ልጅቷ ላይ እሷ እንዲያደርጋለች። አንቺ እኮ በህይወቱ ነው የመጣሽው። ሩታውና ነው እንጂ ያደረጋትን በሙሉ ሚዲያ ላይ መታ ብታሰጣው ተብሎ ነው የሚጠላው። ደም እየፈሰሳት እኮ አስለቀሳችኋታል። አንቺማ ሴት አይደለሽም። አንቺ ሴት አይደለሽም። አረ የዘመኑ ሴቶች ደግሞ ባሰባቸው። ባታገቡስ? አንቺ ጋር መጥቶ እኮ ይሄ ልጅ ዋጋ የለውም፣ ፋይዳ የለውም። ነገ ወደ ራሱ ሲመለስ እድሜው ሲጨምር ቪዲዮን እያየ ሲመጣ በሞትኩ የሚልበት ቀን ነው የምታመጭበት። ምን ነው አንቺ ግን እንደዚህ ሆንሽ? ምን ነው ግን እንደዚህ ባሰብሽ? ውዴ ባሰብሽ እንጂ ወንድሟም ተብዬው ደግሞ ግጥጥ ያልክ አንተ ወንድም ነህ። ከሰው ህይወት ብነጥቃችሁ ለራሳችን ካላረጋችሁ ብላችሁ ደግሞ ምን ስትለን ነበር? ወንድማ አብሮ እስከተኛ ድረስ እኮ ይሙላል። ወድሻለሁ፣ ፍቅርሻለሁ ይላል። በጌታ በኢየሱስ አንቺን የያዘው መንፈስ ቢጠመቅ 7 ብትጸለይ የሚለቅሽ አይደለም። ይሄ ዝሙት መንፈስ ነው። ኃጢአት ሚዲያ ላይ በደል ሚዲያ ላይ። ኧረ እባክሽ አንቺ ተረጋጊ። እኔ እናት ኧረ ተረጋጊ። ደግሞ ፌንት ትሰሪያለሻል። ፈጣሪ እንደው እዛው ባስቀረሽ ፌንት የሰራሽበት። እውነት እግዚአብሔር ካለ እዛው ያስቀርሽ። እንዲህ ነውራል። እኔ እኮ ምንም ዋጋ አልከፈልሽም። ዝሙትን ነው ያስከፈልሽው። ምንም ዋጋ ስከፍ ያላየን ኃጢአተኛ እንዲሆን ያደረግሽው፣ ሰው እንዲጠላው ስንት ሰው ነው እኔ ልንገርክሽና ማለት ነው በነ አብርሃምና በነ ሩታ በእናንተ ቪዲዮ ስሰራ ከቤት ደውሎልኝ ምን አይነት ነገር ነው እያረግሻለሽ ነው የተባልኩት። ለዛ ነው ያቆምኩት። ምን ያረግሽ ነው? ምን የሚያስተምር ነገር ነው በእነሱ ቪዲዮ መሰለኝ? ምን የሚያስተምር ነገር አለ? በጣም ነው ሰው የሚጸየፋቸው። መንገድ ላይ ቆሙ። ደህና ትላልቅ ሆቴል ነው የሚሄዱት። ሰው ማያገኛቸው ቦታ ነው የተባለው። ፀጉር ቤት ራሱ የምትሄዱት ማለት ነው ደህና ትላልቅ ሰው ማይገኝበት ውድ ቦታ ነው ሄዳችሁ የምትሰሩት። ሰው አይታችሁ እንዳይጸየፋችሁ። ምን የሚያስተምር ነገር ኖሮ ነው በእነሱ ቪዲዮ ሰርተሽ ቲክቶክ ላይ የምትለፈልፊው ነው ያሉት። ለዛ ነው ያቆምኩት። ባለጌ ያሳደገሽ በጣም ብልግና ነው እያሳየሽ ያለሽው። ይሄ የሴት ልጅ ወግ አይደለም። ሴት ልጅ ብታፈቅር ራሱ ፍቅሯን ገልጻ ማይቀበላት ከሆነ ከዛ ስፍራ መራቅ ነው እንጂ ልጽፍ ፈተመተ ከኔ ጋር ነው እኮ ነው ስትይ ነበረው። እኔ እናንተ ሳትጣሉ በፊት ነው የመጣሁት በኋላ ነው እንጂ የመጣላታቸው መንስ ያርግሽ እኮ ነው። 400K ማያ ገባሽ አድናቂ ነኝ ቪዲዮህን በጣም ነው የማየው ብለሽ እኮ ነው የመጣሽው። ከ3 ቀን በኋላ ደግሞ አፈቅራለሁ አልሽው። ረሳሽ እንዲያልሽውን እኛ እኮ ይዘነዋል። ይሄ እናት በጣም ያጸየፍ ስራሽ። ሩታ ባሏን እንደፈለገሽ ማድረግ ትችላለች። 80 ባሏ ነበር። እፈታችኋል ትያለሽ።
ሴጣን ይፋታሽ አንቺ